ወሳና ኬንካገቤ አብረን እንደግ ማለት ነው። ሴት 6 ወንድ 5 ከዚህ በፊት ወስደን የማናውቀው አይነት ስልጠና ነው የወሰድነው። ምክንያቱም የአይምሮ ዝግጅት እንድንዘጋጅ እንዴት ገንዘብ አግኝተን ራሳችን እንዴት መለወጥ እንደምንችል እንዴት መደራጀትና ወደ ተሻለ ለውጥ ማድረግ እንዳለብን ከዚህ በፊት ወስደን የማናውቀው አይነት ስልጠና ነው የወሰድነው። ገንቢና ለዚህ አካባቢ ወሳኝ የምትሉትን የስራ መስክ መርጣችሁ በዛ ራሳችሁን እንድትለውጡ የሚል አይምሮአችን እንዲዘጋጅ በደንብ ለ3 ቀናት ያህል ስልጠና ወስደን እኛ ስናስብ ይህን አካባቢ የማስተዋወቅ ስራ ብንሰራ ባህላዊ እቃዎችን ያቀረብን ራሳችንን መለወጥ እንችላለን በሚል ሂሳቤ ወደዚህ ገብተናል። ከዚህ ቦታ ውጡ ሊሉን ይችላሉ ቤተሰቡ። ስለዚህ አይ ተከራተው አይደለም ዝም ብለው ነው እንትን ያሉት። ቦታም እስከ አግኝተን እስከምንሄድ ድረስ ከሰውየው ጋር በስምምነት ነው አሁን የምንሰራው። ወሪንታ ፍየል ማሞከት መስፋት 9 ሴት 1 ወንድ። ለመለወጥ ለስራ መጀመሪያ ምን ማድረግ አለበት? ሰው ማሰብ አለበት። ካሰበ በኋላ ስራ ፈጠራ መንገዶችን መፈለግ አለበት። ተማሪ ሰለጠነ ከነሱ የፍየል ማሞከት ሙያ እንዴት እንደሚሞከት እንዴት እንደሚደረግ እንዴት እንደሚንከባከብ እሱ በጣም ሰለጠነ። እኛ ሴቶች ስለሆነ ስለ ፍየል ማሞከት ሙያ አላወቅንም። ፍየል ማርባት እናውቃለን። ፍየል ማሞከት እንዴት እንደሆነ ብዙ እንትን አልገባንም ሴቶች ስለሆነ አሁን በጣም የፍየል ማሞከት ሁኔታውን በጣም ተምረን አወቀን። ከዛ በኋላ በጣም የተሻለ ቦታ እንደምንደርስ አምነን እና ተደራጀን። እንዴት ስራ መስራት እንችላለን፣ እንዴት ወደ ተግባር መግባት እንችላለን የሚለውን ስልጠና ሰልጥነን በስልጠናው መሰረት ቁጠባ ቆጥበን በዚህኛው ደረጃ ይህንን ለመስራት ወስነናል። አማክረን ኦክሲ ገዝተን ከትባቻለን። የንለወጥ 8 ሴቶች ነው የለባ ማህበር ነው። ያው መጀመሪያ በተሰጠን የክህሎት ስልጠና ላይ የእውቀት ሰልጥነን ወደ ሙያዊ ስልጠና ወስደን 5 ቀን አሁን የራሳችንን አካውንት ክፈቱ በተባለበት ከፍተን ወደ ስራ ለመግባት የተወሰነ ሳንቲም ራሳችንን ቆጥበናል። አሁን ፋውንዴሽኑ በመሰጠን የከፍት ድለባው ለመሰማራት ጥበቃ ላይ ያለ ኪካም ከልሺ አብሮ መረዳዳት አብሮ መተጋገዝ ማለት ነው። 3 ሴት ነን 2 ወንድ። ወተት ላም ቤት አርብተን ወተቷን ቅቤ ምኑን ሁሉ ያው እዚህ ትርፋማ ነን ለመስራት ለማስረከብ እነዛን ለመስራት አብረን ያው ተመካክረን አዲያወስበን